ሰላም ቤተሰቦቼ፣ ዛሬ ደግሞ ማይግሬን ስለሚባለው የራስ ምታት አይነት ይዤላችሁ ነው የመጣሁት። ማይግሬን ምንድነው? መንስኤዎቹ ምንድናቸው? አባባሾቹ ምክንያቶች ምንድናቸው? እንዴት ማከም እንችላለን? እንዴትስ መከላከል እንችላለን የሚለውን ስለምናይ ሁላችሁም ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ፋሚሊ የሆናችሁ ላይክ ሼር እያደረጋችሁ ለብሶ እንዲዳረስ እንድታስተላልፉልኝ ጠይቃችኋለሁ። ማይግሬን የምንለው በጣም ከፍተኛ የሆነ ራስ ምታት በተለምዶ ሃፍ ሳይድ የምንለው ወይንም በግማሽ ሳይድ ወይ በቀኝ በኩል ወይ ደግሞ በግራ በኩል ያለውን ራሳችንን በማመም የሚታወቅ የራስ ምታት አይነት ነው። ከዚህ ራስ ምታት ጋር ተያይዞ አንዳንድ ሰዎች ማቅለሽለሽ፣ ማስታወክ፣ አንዳንድ ጊዜ በጣም ሴንሲቲቭ መሆን፣ ድምፆችንና ብርሃኖችን ሴንሲቲቭ መሆን ምልክቶች ይታያል። እነዚህ ምልክቶች በአጠቃላይ አንድ ሰው በማይግሬን በሚባለው የራስ ምታት የተጠቃ መሆኑን በቀላሉ ማወቅ እንችላለን። አንዳንድ ሰዎች ይሄ በሽታ ከመምጣቱ በፊት አውራ የምንለው ምልክቶች አላቸው። ይሄ ምልክት ምንድነው? የእውነተኛው የማይግሬን ሄዴክ ምልክቱ ከመምጣቱ ከ2 እስከ 3 ቀን በፊት ቀድሞ የሚታዩ ምልክቶች ናቸው። እነዚህ ምልክቶች በሽታው ከመምጣቱ በፊት የምናያቸው ምልክቶች ናቸው። እነዛ ምልክቶች ምንድን ናቸው ስንል አንደኛ ኮንስቲፔሽን ወይንም የአንጀት ድርቀት የምንለው ነው። ሰገራ አካባቢ ሰገራ ለመውጣት፣ ሽንት ቤት ብዙ ሰዓት መቀመጥ፣ ሰገራ በሚወጣበት ሰዓት ላይ በጣም መታገል ምልክቶችን ልናይ እንችላለን። ሁለተኛው ሙድ ወይንም የቢሄቪየራል ቼንጅ የምንለው ድባቴ ውስጥ መግባት ምልክቶችን ልናይ እንችላለን። ሌላው አንገት አካባቢ ኔክ ስቲፍነሶች ምልክቶችን ልናያለን። አንጀት መጨምደድ የምንላቸው ምልክቶች እናያለን። ሌላው የሽንት መጠን መጨመር። እነዚህ 4 ምልክቶች ካሉ አንድ ሰው ከ2 ከ3 ቀን በኋላ የማይግሬን ሄዴክ የሚባለውን ህመም ታማሚ የመሆን ቻንሱ ይጨምራል ማለት ነው። አንድ ጊዜ ይሄ ማይግሬን የምንለው ህመም ከጀመረ ከ4 ሰዓት እስከ 72 ሰዓት ወይንም ከ1 ቀን እስከ 3 ቀን ህመሙ አብሮት ሊቆይ ይችላል። ይሄ ማይግሬን በጣም ከፍተኛ ነው የምንለው እነዚህ ምልክቶች ካሉ በፍጥነት ወደ ጤና ተቋም መሄድ ይኖርባቸዋል። አንደኛው ራስ ምታት ከትኩሳት ጋር፣ ስለዚህ ተደጋጋሚ የሆነ ከፍተኛ የሆነ ትኩሳት ካለ፣ ራስ ምታት ማጅራት ከመጨምደድ ጋር ካለ፣ ራስ ምታት ከኮንፊውዥን የምንለው ወይንም ብዥታ ውስጥ የሚገቡ ከሆነ፣ ራስ ምታት ከሲጀር ጋር ራስን ማንቀጥቀጥ፣ አረፋ መድፈቅ፣ ራስን መሳት ምልክቶች ካሉ፣ ራስ ምታት ከመደንዘዝ እጅ እግሮች መደንዘዝ ምልክቶች ካሉ፣ ራስ ምታት አይን ላይ ብዥታ ደብል ቪዥኖች ካሉ፣ እነዚህ ምልክቶች ከፍተኛ የሆነ አደገኛ የሆነ የማይግሬን ምልክቶች ስለሆኑ በፍጥነት ወደ ጤና ተቋም መሄድ ይኖርባቸዋል። ምንድነው መንስኤው ወይም ኮዙ ምንድነው ብለን ስንመለከት ማይግሬን ኤግዛክት ኮዙ ወይም መንስኤው አይታወቅም። ግን አባባሽ ምክንያቶች የምንላቸው ምንድናቸው ስንል አንደኛ ጄኔቲክ ፋክተር ነው። ከቤተሰብ ለምሳሌ ቤተሰባችን ውስጥ የማይግሬን ታማሚ ካለ ከቤተሰብ ወደ ቤተሰብ የመተላለፍ ቻንሱ ከፍተኛ ነው። ሁለተኛ ኢንቫይሮንመንታል ፋክተር የምንለው ነው። የኢንቫይሮንመንት መቀየር፣ የመኖሪያ አካባቢ፣ የስራ ቦታ መቀየሮች ካሉ፣ የአየር መዛባቶች ካሉ ለማይግሬን ህመም የማባባስ ቻንሱ ይጨምራል። ሌላው በደማችን ውስጥ ያለው ሴሮቶኒን የምንለው ኬሚካል ኢንዛይም በሚጨምርበት ሰዓት ላይ ይሄ ሴሮቶኒን የምንለው ኬሚካል ኢንዛይም ጭንቅላታችን ውስጥ ያሉ የደም ቧንቧዎችን ያሰፋና ህመሙ እንዲባባስ ከሚያደርጉ መሰረታዊ ምክንያቶች ናቸው። እነዚህን እንደ ጎንዮሽ ጉዳቶች ወይንም አባባሽ ምክንያቶች አይደል። ማይግሬን ሄዴክ ያለባቸው ፔሸንቶች ወይንም ታማሚዎች ምን አይነት የጎንዮሽ ጉዳቶችን ወይንም ምን አይነት አባባሽ ምክንያቶች ካሉ ህመሙ ሊጨምር ይችላል ስንል አንደኛው ሆርሞናል ቼንጅ የምንለው ወይንም የሆርሞን መዛባት። ብዙ ጊዜ ሴቶች ላይ በሰውነታችን ውስጥ ያለው ኢስትሮጂን የምንለው ሆርሞን መቀነስ ወይም መጨመር። ለምሳሌ በሰውነታችን ውስጥ ያለው ኢስትሮጂን መጠን መጨመር በቀነስ ከምን ጋር ተያይዞ ሊመጣ ይችላል ስንል አንደኛው በእርግዝና ጊዜ ሴቶች በእርግዝና ጊዜ ኢስትሮጂን መጠናቸው ይቀንሳል። አንድ ጊዜ ሌላው ዲዩሪንግ ማንስትሬሽን ነው፣ የወር አበባ በምታይበት ሰዓት ላይ የኢስትሮጂን መጠን ይጨምራል። ሌላው ሜኖፖዝ ወይንም የወር አበባ ያየ ሴቶች ላይ የኢስትሮጂን መጠን ስለሚጨምር በከፍተኛ ደረጃ ለማይግሬን ሄዴክ የመጋለጥ ቻንሳቸው ከፍተኛ ነው። ሁለተኛው አልኮል ነው። በተለይ ወይንና ከመጠን በላይ አልኮል በደማችን ውስጥ በሚኖርበት ሰዓት ላይ የማይግሬን ህመምን አባባሽ ምክንያቶች ብለን እናያለን። ሌላው ከፍተኛ የሆነ ስትረስ ወይንም ጭንቀት የምንለው ነው። ስትረስ ወይ ጭንቀቶች ካሉ የማይግሬን ህመምን ያባብሱብናል ማለት ነው። ሌላው ሴንሰሪ ስቲሙላይ የምንለው ነው። ከመጠን በላይ እነዚህ ሴንሰሪ ስቲሙላዮች ሴንስ የምናደርጋቸው ነገሮች ከመጠን በላይ የሚጨምሩ ናቸው። እነዛ ነገሮች ምንድነው? በጣም ከፍተኛ የሆነ ብርሃን ያለው ላይት፣ ሳውንድ ሊሆን ይችላል፣ ድምፆች፣ ብርሃን። እነዚህ ለማይግሬን ሄዴክን ከሚያባብሱ ምክንያቶች ውስጥ ትልቁን ቦታ ይወስዳሉ። ሌላው ስሊፒንግ ቼንጅ ነው። የእንቅልፍ ማጣት
እነዚህ እንቅልፍ ማጣቶች የእንቅልፍ መጨመር ሊሆን ይችላል፣ የእንቅልፍ መቀነስ ሊሆን ይችላል። ከመጠን በላይ እንቅልፍ መተኛት ወይንም በቂ እንቅልፍ አለመተኛት የማይግሬን ሄዴክን ከሚያባብሱ ምክንያቶች ውስጥ ትልቁን ቦታ ይወስዳል። ሌላው መድኃኒት ነው። ስለዚህ እነዚህን መድኃኒቶች የምትወስዱ ካላችሁ ለማይግሬን ሄዴክ የመጋለጥ ቻንሳችሁ ይጨምራል። እነዚህ መድኃኒቶች ምንድን ናቸው? አንደኛ የእርግዝና መከላከያ፣ በአፍ የሚወሰዱ የእርግዝና መከላከያዎች ፕሮጀስትሮን ኦንሊ ፒልስ ኦር ኢስትሮጂን ፕሮጀስትሮን የያዘው ሲኦሲ የምንለው የእርግዝና መከላከያ የሚወስዱ ሴቶች በዚህ በሽታ የመጠቃት ቻንሳቸው ወይንም መጠኑን ይጨምራል። ሌላው ቫዞዲያሌተር የደም ቧንቧን የሚያሰፉ ለምሳሌ ሃይድሮላይዚን የምንላቸው ሚኖክሲዲል የምንላቸው መድኃኒቶች ለግፊት ለተለያዩ ችግሮች የሚወስዱ ፔሸንቶች ካሉ። ሌላው ምግብ ነው። ምግብም ይህን የማይግሬን ሄዴክን ያባብሳል። እነዛ ምግቦች ምንድን ናቸው? አንደኛ ለብዙ ጊዜ የቆየ ቺዝ ኤጅድ የሆነ በጣም የቆየ ሳምንት 2 ሳምንት ያለፈው ቺዝ ምግቦችን የምትመገቡ ከሆነ፣ ጨው የበዛባቸው ሳልቲ ፉድ የምንላቸው በጣም ጨዋቸው የበዛው ጨዋማ የሆኑ ምግቦችን የምትመገቡ ከሆነ፣ ሶስተኛ ፕሮሰስ ፉድ የምንላቸው ነው። ፋብሪካ ውስጥ የተዘጋጁ በፋብሪካ ፕሮሰስ የተደረጉ ምግቦችን የምትወስዱ ከሆነ ለማይግሬን ህመም በጣም ያጋልጣል ማለት ነው። እሺ ህክምናዎቹ ምንድን ናቸው? አንድ ጊዜ ማይግሬን ሄዴኮች ከመጡ እንዴት ነው የምናከመው ስንል ማይግሬን ሄዴክ ብቻ ከሆነ እነዚህ ህመም ማስታገሻ የምንላቸው ዲክሎፌናክ፣ ፓራስታሞል፣ አይቡፕሮፊን የምንላቸው መድኃኒቶች ከወሰድን በኋላ እንቅልፍ መተኛት ያስፈልጋል። ሌላው ማይግሬን ከናውዣ ቮሚቲንግ ጋር ከማቅለሽለሽ እና ከማስታወክ ጋር ከሆነ ደግሞ እነዚህ ቅድም የጠቀስናቸውን ህመም ማስታገሻዎች እና ቮሚቲንግን የሚከላከሉ መድኃኒቶች እነዚህ ፕላዚል፣ ኦንዳስትሮን የምንላቸው መድኃኒቶች መጠቀም ይኖርብናል። ካልሆነ ደግሞ ኤርጎታሚን የሚባል መድኃኒት አለ። ይሄ ኤርጎታሚን መድኃኒት በተለይ ማይግሬን ሄዴክ ላለባቸው በጣም በከፍተኛ ሁኔታ ከሚታዘዝ ሴፍ ከምንለው መድኃኒት ውስጥ አንድ ነው። ነገር ግን ኤርጎታሚን በምትወስዱበት ሰዓት ላይ እነዚህ ነገሮች ካሉ ጥንቃቄ ማድረግ ያስፈልጋል። አንደኛ የግፊት ታማሚዎች ካላቸው፣ ሁለተኛ እስኬሚክ ሃርት ዲዚዝ የሚባል በሽተኞች ካላቸው፣ የልብ ህመምተኞች ካላቸው፣ ሶስተኛ እርጉዝ ሴቶች እነዚህን መድኃኒቶች መውሰድ አይጠበቅባቸው። ስለዚህ ኤርጎታሚን የምትወስዱ ከሆነ የግፊት የልብና እርጉዝ ሴቶች በፍጹም መውሰድ የለባቸውም። እነሱ ከሌሉ ደግሞ ሱማትሪፕቲን የምንለው መድኃኒት አለ። እሱንም መጠቀም እንችላለን። ሱማትሪፕቲንም በተለይ ግፊትና የልብ ህመምተኞች ካሉ መጠቀም የለብንም። አሁን ፕሮፍላክሲሱ ወይንም ይሄ በሽታ እንዳይመጣ መከላከያ አድርገን የምንወስዳቸው መድኃኒቶች ደግሞ አሉ። ምልክቱም ቅድም ብያቸዋል። አውራ ብያቸው የለ አውራ ማለት የማይግሬን ህመም ከመከሰቱ በፊት የምናያቸው ምልክቶች አሉ። የአንጀት ድርቀት፣ የሙድ መለዋወጥ፣ የሽንት መጠን መጨመር፣ እነዚህ አይነት ምልክቶች ካሉ ከ2 ከ3 ቀን በኋላ የማይግሬን ሄዴክ ሊነሳ ስለሆነ እነዚህ መድኃኒቶች ብትወስዱ እንደ ማስታገሻ እንደ ፕሮፍላክሲስ መጠቀም እንችላለን። አንደኛው ፕሮፕናሎን የምንለው የግፊት መድኃኒት አለ። እሱ እንደ ፕሮፍላክሲስ መጠቀም እንችላለን። እሱን ካላገኛችሁ ደግሞ አሚትሪፕቲሊን የምንለው መድኃኒት፣ አሚትሪፕቲሊን ካላገኛችሁ ደግሞ ቫልፖሪክ አሲድ የምንለውን መጠቀም እንችላለን ማለት ነው። እነዚህ መድኃኒቶች በመውሰድ ከማይግሬን ራሳችንን መከላከል እንችላለን። ማይግሬንን ሙሉ ለሙሉ ማዳን ስለማንችል ቅድም አባባሽ ምክንያት ናቸው ያልኳቸውን በተቻለ መጠን መከላከል ይኖርባቸዋል ማለት ነው። እንደዚህ አይነት የጤና ትምህርት እንዲደርሳችሁ ሊሻን ቲዩብ የሚውለውን የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ እንድትሆኑ ጠይቃችኋለሁ። አመሰግናለሁ።